መስጊድ ያቃጠለ ሰምታችኋል? ካህናት ታረዱ ብሎ ሸኪውን ያረዳል፣ ኡስታዙን ያረዳል? የለም፣ አናረግም። አምላካችን እንዲህ አላስተማረንም። ማቃጠል ግን መደደብ ብቻ ነው የሚጠይቀው። መደደብ መደንቆር ብቻ ነው የሚጠይቀው። የሆነ ነገር ከደረሰ በኋላ መግለጫ ጋጋታ፣ አዝነናል በሆነ ነገር ማዘን አይደለም። ያቃጠለውን ለፍርድ አቅርበው፣ ያቃጠለውን ይሄ ነው ብለህ በቴሌቪዥን አሳየ። 20 ዓመት 30 ዓመት ተቀጣ። የኦርቶዶክስን ቤት ያቃጠለ፣ ብራና መጽሐፍት ያቃጠለ፣ ካህን ያረደ ፍርድ ተቀበለ ብለህ ንገረን። ያቃጠለው ክፍል ተይዞ እንዳቃጠልካት ይህችን ቤተክርስቲያን ሰርተህ አስረክብ ተብሎ መፈረድ አለበት። መናገር እንፈራለን? ቅጥሯን፣ ቤተክርስቲያኗን፣ ገዳማቷን፣ ታሪኳን መጠበቅ እንፈራለን? ሊያሳስር ይችላል፣ ሊያስደበድብ ይችላል፣ ሊያስገልል ይችላል፣ ሊያስገድል ይችላል። ግን ወደ ኋላ የለም። እዚህ ሀገር ላይ የሃይማኖት ጦርነት ያልተነሳው ስላልተወጋን አይደለም፣ እየተወጋን ኦርቶዶክሶች ስለታገስን ብቻ። ክብር ለእግዚአብሔር ይሁን።